ዛሬ ማሳያችሁ ልዩ የሆነ ጣፋጭ ዳቦ ከአቦካኩ ጀምሮ እንዴት አድርጋችሁ በጉንጉን አሳምራችሁ የምትሰሩት ልዩ ዳቦ ነው። እሱንም ለመስራት ወተት 4 እንቁላል፣ ግማሽ ካፕ ስኳር፣ 1/4 ካፕ የቀለጠ ቅቤ፣ 1 ሻይ ማንኪያ ቫኒላ፣ እርሾ፣ 4 ኩባያ ዱቄትና ጨው ናቸው። ወተቱን ሞቅ እናደርገዋለን። ለሰስ አድርገን እርሾአችንን እንጨምራለን። እንደዚህ አድርገን በደንብ አድርገን እንመታውና ግማሽ ኩባያ ስኳር እንጨምራለን። ስኳር ቶሎ እርሾን ያስነሳልናል። ለዚህ ነው ጨው እንዳይቦካ ያደርገዋል። ስለዚህ ምን ጊዜም ጨው እርሾ ከተነሳልን በኋላ ነው የምንጨምረው። የቀለጠ ቅቤውን ጨምረን እስኪነሳልን ድረስ ሸፍነን 15 ደቂቃ እናስቀምጠዋለን። እርሾ እስኪነሳ ድረስ ማለት ነው። እንግዲህ ይኸውና እንደዚህ ተነስቶልናል። አሁን እንቁላላችንን እንጨምራለን። 1 ሻይ ማንኪያ ቫኒላ እንጨምራለን። እዚህ ጋር እኔ ቫኒላ አረኩኝ እንጂ በቫኒላው ቦታ የሎሚ ፍቅፋቂ መጨመር ይቻላል። የብርቱካን ፍቅፋቂ መጨመር ይቻላል። በጣም ጣዕሙን ልዩ ነው የሚያደርገውና እንደሱ ቢያደርጋችሁ ተጠቀሙ ማለት ነው። በእጃችን መንካታችን በፊት በጭልፋ ነገር ወይ ደግሞ እንደዚህ በማማሲያ በእንጨት ማማሲያ በደንብ አድርገን እጃችን ላይ ጭምልቅልቅ እንዳይል እንደዚህ አድርገን በደንብ አድርገን እናገላብጠዋለን። የቀሪ ዱቄታችንን እንጨምራለን። ያው እዛ ጋር ማሸት በደንብ ስላልተመቸኝ እዚህ ላይ አድርጌ ቀሪውን ዱቄት እየነሰነስኩኝ እንደዚህ አድርጌ በደንብ አድርጌ አሸዋለሁኝ። ለአንድ 15 ደቂቃ በጥሩ ሁኔታ እንዲከታሽ በቂው ነው። ግን እንደዚህ ወለል ላይ ስታረጉት ወይ ደግሞ ሰፋ ያለ እቃ ከተጠቀማችሁ ይሆናል። እኔ እቃዋ ትንሽ ጠበብ ያለች ስለሆነች ነው። እንደዚህ እናደርግና ካሸን በኋላ እንግዲህ ሸፍነን እናስቀምጣታለን ሞቅ ያለ ቦታ ማለት ነው። እንግዲህ ይሄው እንደዚህ ተነስቶልኛል። ትንሽ ግማሽ የተወሰነው ዱቄት ከእርሾ ጋር ከተበጠበጠ ያፈጥነዋል ቡካቱን ማለት ነው። ለዛ ነው ዋናው ሚስጥሩ እሱ ጋር ነው። ይሄዎችን ከግማሽ በለጥ ያለችውን ከስር እናደርግና ለዳቦ እንደዚህ ደግሞ ከላይ ምን ጎነጉንበትን ደግሞ እንደዚህ አድርገን እንዳመጣዋለን። እንግዲህ አሁን ቪዲዮዬን እያያችሁ እንደሆነ ቪዩን እየተመለከትኩኝ ነው። በጣም አመሰግናለሁ። ብዙ እንድሰራ እያረጋችሁኝ ነውና ግን ደግሞ ሰብስክራይብ ያላረጋችሁኝ ብዙ ሰዎች እንዳላችሁ እያየው ነውና ግን ላስታውሳችሁ ብዬ ነው። ለምን ለኔ ይጠቅመኛል። ሞር የእናንተ ሰፖርት ያስፈልገኛል። እንግዲህ ወደ ስራችን እንሂድ። እንግዲህ ያው ሰፋ ቢልም ቆርጠዋለን። ያው እንደዚህ በቀጫጭኑ አድርገን እኔ እቺኛዋ ስላይስ እንትኑ አለችኝ የፒዛ መቁረጫዋ፣ ግን ደግሞ እናንተም በቢላ መሆን ይችላል። እንግዲህ ያው ሰሞኑን አይታችኋል ሱሱ ቻሌንጅ አድርጋ ብዙ ሰው ይሄን ዳቦ እየጋገረው ነበርና እናንተም እስቲ እኔ ቻሌንጅ ልስጣችሁ
እስቲ ሞክሩትና እንደዚህ ሰራ ነው በሉኝ እኔ ነው። እንግዲህ ወደ ጎን እንደዚህ ያደረግን ሳጣራ መስራት ነው ማለት ነው። መጎን ጎንም ይሆናል። ለዛሬ እንግዲህ አንዱን መለስ ቀለስ ያደረግን እንደዚህ እንሰራቸዋለን ማለት ነው። ያው ትንሽ ትግስት ይጠይቃል፣ ግን ደግሞ ደስ ይላል። ወጥቶ ተሰርቶ ዳቦ ሲያልቅ ሲታይ ደግሞ በጣም ያምራል። እና እናንተም የተለያየ አይነት ዲዛይን ማድረግ ትችላላችሁ። የተለያየ አይነት ነገር ማድረግ ይችላል። አንዳንድ ሰው እንደውም አንዱን በቾኮሌት ያቦካዋል እያደረገ፣ አንዱን ብራውን አንዱን ነጭ እያደረገ ያደርጋል። ያው ትግስት ይፈልጋል፣ ግን ደስ ይላል። እንደዚህ ሰርቶ ሲወጣ የሚታየው ውጤቱ ስለሚያምር እንደዚህ አድርገን እንግዲህ ቀስ አድርገን እዚህ እናደርጋለን። ያው ውስጥ ለማድረግ የኔ ትንሽ ፓትራይ ጠበብ ያለች ስለሆነች አውጥቼዋለሁኝ። እኔ ግሬስ ፔፐር ተጠቅም ያለሁኝ። ይሄ ወረቀቱ ከሌላችሁ እናንተ ፓትራችሁ ላይ ቅቤ ቀብታችሁ ዱቄት መነስነስ ትችላላችሁ። እስኪ እናሳን እንግዲህ እንደዚህ አድርገን ሸፍነን 15 ደቂቃ እናስቀምጠዋለን። በኋላ ነው ሲበስል ሞር ቅርጹ የሚታየው። እንቁላል አስኳሏን እንደዚህ አድርጌ ለመልኩ አቀባ አረጋታለሁኝ። በጣም ያሳምረዋል፣ ልዩ ነገር ይሰጠዋል። ይሄንን እንቁላሉ ላይ ትንሽ ቫኒላ ጠብ ብታረጉበት አሪፍ ነው። እንግዲህ ይኸውና ኦቨን አግለናል በ180 ከታችና ከላይ አግለን እንግዲህ አሁን ደርሷል። እናስገባውና ለ40-45 ደቂቃ መሀል ላይ አድርገን እናበስላለን ማለት ነው። እንደየ ኦቨናችን እንግዲህ ደቂቃውን እናንተ ማስተካከል ትችላላችሁ። በስሎ ወጥቶልናል። እንግዲህ ይሄን ይመስላል ዳቦ፣ ይሄን ይመስላል። እንግዲህ ለማሳመር ስኳር ነሰንሳለሁኝ። እንዲች ከላይ ግን ማሳመር እናንተ ባላችሁ ነገር ማድረግ ትችላላችሁ። ስትሮበሪ መሰካት ትችላላችሁ። በምትፈልጉት እንግዲህ ቤት ውስጥ ባላችሁ ነገር እንግዲህ በጣም ስፖንጅ የሆነ እውነት ኬክ በሉት በቃ የእውነት በጣም አሪፍ ነው። ሲያዩት ራሱ ያምራል። ለቡና ቁርስ ይሆናል፣ ሰው ጋር ይዞ ለመሄድ ይሆናል። ያው እንግዲህ ሲቆረስ ይሄንን ይመስላል። በጣም ሶፍት ነው። በጣም ይሄው እንደምታዩት በደንብ ልስልስ ንፍት ብሎ ነው በጣም በሚያምር ሁኔታ ሆኖ ነው የወጣው። ውስጡ ይሆንና እንደዚህ ፍትፍት ያለ ኬክ ነው የሆነው። በለው በጣም አሪፍ ነው። እናንተም ደግሞ ሞክራችሁት ደግሞ ቪዲዮዎቹን ላኩልኝ፣ ኮሜንት አድርጉኝ፣ እጠብቃለሁኝ። አመሰግናለሁ። ቻው።